የቪኒ ጉዳይ ግን ከኛ በላይ እንቅልፍ ያሳጣቸው የተቃራኒ ክለብ ደጋፊዎች ናቸው። ከኛ ጋር ስሙ መያዙ ብቻ ያንገበገባቸው የሚገኙ እነሱ እንደሆነ ታውቃላችሁ። ታዲያ ዛሬ በወጣ መረጃ መሰረት ቪኒ ከማድሪድ ጋር ለመስማማት እንዳሰበ ነው እንግዲህ አንዳንድ ሚዲያዎች እየጠቀሱ የሚገኙት። በእርግጠኛ ተአማኝ ነን ብለን ቀጥተኛ መረጃ ከምንወስድባቸው ሶርሶች ይሄ ነገር አልወጣም። ቢሆንም ግን ቪኒ ቢመጣም ባይመጣም እኛ ፕሪሚየር ሊጉ ላይ ማለት ነው ቀኝ ከመግዛት የሚያስቆመን የለም። እመኑ። አሁን አውሮፓውን ቀኝ ለመግዛት ስላሰብን ነው ሃይ ስታንዳርድ ያላቸውን ተጫዋቾች አፈላልገን እያደንን የምንገኘው። ይሄንን ተረዱ ጀምአው። አሁን ለሚንጫጩት ለአንዳንድ ክለብ ደጋፊዎች እንግዲህ መልስ መስጠት አይጠበቅብንም። ታውቃላችሁ አይደለ? የቪኒ ጉዳይ ገና አላለቀም ጀምአው። ገና ከስምምነት ለመድረስ እየሄዱ ነው የሚል መረጃ እየወጣ ያለው። ከመጣ በነገራችን ላይ ይሄ ልጅ ትልቁ ተጠቃሚ ነው እሱ ነው። አዲስ ታሪክ የሚሰራበት ቡድን ላይ ነው የሚመጣውና ሐውልቱን ሊያስተክልለት የሚችል ክለብ ላይ ነው እየጠራ ነው የምንገኘው። ገብቷላ? ካልመጣም እንግዲህ በማድሪድ ቤት ያርግለት። እዛ ዋንጫ የጠገበ ቡድን ላይ እንግዲህ ታሪክ ሰራለሁ ማለት ከባድ ነው። አዲስ ታሪክ ተጽፋለና ወደዚህ ክለብ ብለናል። ከመጣ ይምጣ፣ ካልመጣስ ይማቸው። ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን ብለን ነበር። የሚሰማን አጣን። እንግዲህ አሁን ቪኒሲየስ ቀረሽ። ያው ፊትን ወደ እምባፔ ልታዞር ነው። አዙሮ እንዳይጥል ወያላ። እኔ እኮ ድሮም እኮ ተናግሬያለሁ እኮ አንድ ዋንጫ በላው ብለህ እሷን ጭማዛ ሲዘህ ታመጣ። ቪኒን ትፈልጋለህ? ይጂ ትፈልጋለህ? ወስዋሳም ድሃ ቀለኛ። አርስዬ በጣም አዝናለሁ፣ የምር በጣም አዝናለሁ የምር። አሁን የወጣው መረጃ ያሳዝናል፣ በእውነቱ ያሳዝናል። ባይዘዌ ኤዲተሮች ማለት ነው ቪኒኮር በሚለው እንጠብቃለን፣ ቪኒኮር እንጠብቃለን። ቪኒ በማድሪድ ቤት እንደሚቆይ ስካይ ስፖርት ተናግሯል። ብራዘሬ አርሰናል ግባ ሲባል ሁይዝ አርሰናል ማን ነው አርሰናል አለ። ድሮስ ምን ይላል እንዴ? ስለዚህ እዛው ነው የሚቆየው እና ቀጣይ ግን ባይዘው ቀጣይ በፍሪ ታመጫዋለሽ። ቀጣይ ፍሪ ስለሚሆን በፍሪ ታመጫዋለሽ። እተማመንብሻለሁ አርስዬ፣ እተማመንብሻለሁ። ካንቺ ጋር ነኝ። Come on, you Gunners. Vinicius Junior will be remaining at Real Madrid. They're set to stay with the Spanish club because Real Madrid have got no intention of selling him, and they are confident now that they will agree a new contract with Vinicius Junior. ባጭሩ ስካይ ስፖርት ምን እያለ ነው? ቪኒሲየስ ጁኒየርን ሪያል ማድሪድ አለቀውም፣ አዲሱን ኮንትራት እናስፈርማለን ምናምን የሚባል መረጃ እየወጣ ነው። ታማኝ ከሆነ ሶርስ ባይሆንም ከሁሉም ታማኝ የምትለው ስካይ ስፖርት ነው። ግን እነዚህ የሌሎች መረጃዎችን እያመጡ ማቀበል ነው የሚወዱት። መድፈኛው እኔ መጀመሪያ ስለ ቪኒ ካወራው የዛሬ 2 ወር ካወራው በኋላ ዴቪድ ኦርንስቲን እኔ ያልኩህን የደገመል ገባርለ ለማስፈረም ፈቃደኛ ነን፣ ኮንትራቱን አያድስ እንጂማ። እነዚህ ደግሞ ኮንትራቱን ሪያል ማድሪድ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። አትሸበር ገባርለ ይሁን አይሙቀ አይብረድ ገባርለ። በተለይ ሲበርድ ሲሞቀ ቅር አይለኝ። ምንም ቻምፕና እንደፈለክ ይሙቀ ገባ። በሳክስ ራሱ ይሙቀ ከፈለክ ግን አይብረድ ነው ማለት። መጀመሪያ እኔ ያልኩ ቪኒ ኮንትራቱን ማያድስ ከሆነ ታያለህ ነው ያልኩት። እነዚህ ደግሞ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። ከየት እንዳመጡት አላውቅም መረጃውን። ከዴቪድ ኦርንስቲን አርሰናል እያየ ነው ምናምን ብለዋላ። ዴቪድ ኦርንስቲን 3 ነው ፖስት ካደረገ ማለት እንደ ፋብሪሲዮ ሮማኖ አይንጫጫ። ቆይ ስለነዚህ ሰዎች ራሱ አወራለሁ። ዴቪድ ኦርንስቲን አንዴ ፖስት አድርጓል። የሚቀጥለው መረጃ መጠበቅ ያለብህ ቪኒ ኮንትራቱን አደሰ ወይ ቪኒ ኮንትራቱን አላድስም አለ ካለ ስቶሪው ይቀጥላል። የጠላት ወረዳ ሲንጫጫ ምናምን እንዳትደነግጥ፣ የፈለገ ቢያጣጥልህ መብካትን ነው የሚያሳየው። እኔ መጀመሪያ ሳወራኩ ጥቂት ሰዎች ነበር የተንጫጩት። ዴቪድ ኦርንስቲን ሲያወራ ግን ሁሉም ተንጫጩ። ገባል? ምክንያቱም መንቦቅቦቅ ነው። አብሮ ከነሱ ጋር መንቦቅቦቅ የሚፈልግ አርሰናል ደጋፊ ካለ ምንም ላደርግለት አልችልም ነው። ገባል? ከሞቀ በፌክም ይሁን ይሞቀ ችግር የለውም፣ ግን እንዳይበርድ ቻምፕ ነህ። ቪኒሲየስ ጁኒየር ሪያል ማድሪድ ቤት ይቆያል ይለናል ስካይ ስፖርት ዛአርከኝ። ሪያል ማድሪድ ልጁን የመሸጥ ፍላጎት የላቸውም። በኮንትራቱም ጉዳይ ከስምምነት ላይ እንደሚደርሱ እርግጠኞች ናቸው እና ልጁ በሪያል ማድሪድ ቤት ይቆያል የሚል መረጃ ሳሙኤል ሉካረስት ምናምን ለማንቸስተር ዩናይትድ ቅርብ የሆነው ሞር የማንቸስተር መረጃዎችን እንደሚያወጣው ስካይ ስፖርት የሚጽፈው ጀለስ ነው እንትን ያለውና ምንድነው ነው አሁን እኔ ዴቪድ ኦርንስቲን መጥቶ ሰበር እንዳለ አሁንም ሪያል ማድሪድ ቤት ይቆያል እስካላለ ድረስ አላምንም። ዛሬ እንደምዛ አስቀምጥላችሁ ከሪያል ማድሪድን ከእንትኑ ላይ ከኢንስታግራም እና ከኤክስ ላይ አንስቶታል ምናምን እየተባለ ነበር። ቪኒሲየስ ማለት በቃ ህዝቡ ተፋጠነ እያልኩኝ የሆነ ዱብዳ ያመጣል እንዴ ስካይ ስፖርት ምንድነው የሚሰሩት? አላምንም። ኦርንስቲን እስካላል አላምንም።
ቡካዮ ሳካ ያወለቅከውን 7 ቁጥር ማሊያ አሁን መልበስ ትችላለህ። እኔ የአርሰናል ታክቲክ በቀላሉ ነው የገባኝ። ትናንትና ቪኒሺየስን መቼም አታስፈርሙትም ብዬ ቪዲዮ ስሰራ በጣም ወረዳችሁብኝ። ብራዘር የአርሰናል ታክቲክ በቀላሉ ነው የገባኝ። የእንግሊዝ ፕሪሚየር ሊግ ዋንጫን አንስተ እንደ ሌስተር ሲቲ ስትታይ፣ እንደ ትልቅ ክለብ መታየት ሲገባ እንደ ሌስተር ሲቲ ስትታይ የማችለውን ፊርማ አስፈርማለሁ ብለህ ሚዲያውን ታንጫጫዋለህ። ለምን የምችለውን የጉማሬሽን ዝውውር አታጠናቀቅም? 90 ሚሊዮን ፓውንድ እንኳን ማውጣት አትችልም፣ እንኳን 160 ሚሊዮን ፓውንድ ልታወጣ። ለማንኛውም ማለት ነው የቪኒሺየስ ጉዳይ ያበቃለት ይመስለኛል። ሪያል ማድሪድ ቪኒሺየስን አይሸጠውም። ሂጉዌን ወደ አርሰናል ለመዘዋወር ወደ ለንደን ለሜዲካል ቴስት እየበረረ ነው ተብሎ ከለንደን ተመለሰ እንደተባለው ቪኒሺየስ ጁኒየርም 2 ቀን ተወራና ቪኒሺየስ ጁኒየር ወደ አርሰናል እንደማይመጣ ተነገረ። ትናንትና ግን እኔ ነግሬሃለሁ ስለማሰማኝ ነው። ክለብህን አታቆም። ብታቆምማ እንዴት ነው 160 ሚሊዮን ፓውንድ አውጥቶ ቪኒሺየስን የሚያስፈርመው? 90 ሚሊዮን ፓውንድ አውጣና የሚቻለውን የጉማሬሽን ዝውውር አጠናቅቅ ብራዘር። አሁን ቡካዮ ሳካ ያወለቅከውን 7 ቁጥር ማሊያ መልበስ ትችላለህ። ተጣላችሁ እኮ። ቪኒሺየስ ሲመጣ 7 ቁጥር ነው የሚለብሰው። ቡካዮ ሳካ ማውለቅ አለበት። አይ ማውለቅ የለበትም። ከቪኒሺየስ በላይ ቡካዮ ሳካ የእኛ ሱፐርስታር ተጫዋች ነው ምናምን እያላችሁ ተጣላችሁ። ተጣልታችሁ ሳትጨርሱ አራድክሞች በመድኃኔዓለም። ለማንኛውም አይሆንም ነግሬያችኋለሁ። ቪኒሺየስ አርሰናል ከመምጣት ቀረና አርሰናል ላይ ሙድ የምትይዙ ሰዎች ግን ግራ ነው የምታጋቡ። ምክንያቱም አርሰናልን እኮ በሪያል ማድሪድ ደረጃ ያለ ቡድን ውስጥ የሚጫወት ተጫዋች ቀርቶ ታችኛው ሊግ ያለ ተጫዋች እንኳን የማይፈልገው ክለብ ነበር። ለአርሰናል እኮ በዚህን ያክል ደረጃ በቪኒሺየስ ስም መወራት በጣም ትልቅ እድል ነው። በትልልቅ ቡድን ውስጥ የሚጫወቱ ተጫዋቾችን ከአርሰናል ጋር ስማቸው መያያዝ ራሱ ለአርሰናል ትልቅ ነገር ነው። ተጫዋቹ ባይመጣ ራሱ እንደመጣ ነው መቁጠር ያለባቸው። ምክንያቱም ይሄንን ክለብ ከ3 እና ከ4 ዓመታት በፊት ማንም ተጫዋች አይፈልገውም ነበር። ማንም ማለት ነው ማንም የትኛውም ተጫዋች አይፈልገው ነበር። አርሰናል ውስጥ መጫወት ማንም አይፈልግም። አሁን ላይ ግን ከነ ቪኒሺየስ ጋር ከተለያየ ተጫዋች ጋር ከኪሊያን ምባፔ ከክርስቲያኖ እና ከሜሲ ጋር ራሱ ቢያያዝ ለነሱ ትልቅ ነገር ነው። ባይመጡም ቢያያዝ ራሱ ትልቅ ነገር ነው ለነሱ። አሁን ለአርሰናል እንደማስፈረም ነው የሚቆጠር። ምክንያቱም ቢያንስ ቪኒሺየስ ከክለባችሁ ጋር ስሙ ተያይዟል። ስለዚህ ለእናንተ ትልቅ እድል ነው። ይሄን እድል ማንም ሊያገኝ አይችልም። በጣም እድለኛ ናቸው። አርሰናልን እኮ የትኛውም ክለብ አይፈልገውም ነበር ተጫዋች፣ የትኛውም ተጫዋች አርሰናል መጥቶ ከሚጫወት እታችኛው ሰንደርላንድ ላይ ቢጫወት ይቀደው ነበር የትኛውም ተጫዋች። ምክንያቱም ገደቢስ የሆነ ክለብ ስለሆነ ማለት ነው። ለማንኛውም ቪኒሺየስ ባይመጣ ቢቀርም እናንተ እድለኛ ናችሁ። ቢያንስ በቪኒሺየስ ስም አርሰናል ተነስቷል አብሮ። ስለዚህ ደስ ሊላችሁ የሚገባው ለምን ደብራችኋል? መቼም ስለዚህ ዜና ማለት ነው ያልሰማ የለም። እኔ ስለ ቪኒ አርሰናል ይመጣል አይመጣም ምንም አይነት ቪዲዮ አልሰራም። ምክንያቱም እንደማይሆን ስለማቅ ማለት ነው። ማድሪድ ለቆ አርሰናልን ሳካ እኮ ለማድሪድ መጫወት የሚመኝ ተጫዋች ነው በነገራችን ላይ። እና አብዛኞቻችሁ ማለት ነው ለቪኒ አርሰናል ምን ሊከፍለው ነው ክለቡን ሸጦ ሊከፍለው ነው ወይ ምናምን ነበር የሚለው። በፍጹም አርሰናል በዚህ ደረጃ ማለት ነው ቲም አይደለም። እኔ እንደውም ሲያስጨንቀኝ የነበረው ምን ሊያበሉት ነው ማድሪድ ቤት ማለት ነው በቅምጥል ያደገን የሚጫወት ልጅ አርሰናል አምጥታችሁ ምን ልታበሉት ነው? ሳካ ይበላውን ቪኒ ይበላል ወይ? እሺ ብሏችሁ ይበላል ወይ ነው መጀመሪያ። ይህን ዜና አምናችሁ ብቻ እንዳይሆን የምሬ ነው የምላችሁ፣ አምናችሁ ብቻ እንዳይሆን። ይሄ እኮ የማድሪድ ስራ እኮ ማድሪድ ፖለቲካውን መጀመሪያ ስፔን ውስጥ አስወራ 20 ሚሊዮን ሲያጣ ደግሞ አሁን እንግሊዝ ውስጥ መጥቶ በስካይ ስፖርት ማስነገር ጀምሯል። ቪኒሺየስ የትም አይሄድም እያለ። በነገራችን ላይ እኮ ማድሪድ ማለት ነው ቪኒሺየስን ወዶ ሳይሆን በግዱ ነው ሊሸጠው የሚችለው። የምሬን ነው የምላችሁ፣ ወዶ ሳይሆን በግዱ ነው። ያው እንደምታውቁት ኮንትራቱ በጣም ከ1 ዓመት ያነሰ ጊዜ ነው እና የቀረው። አሁን ኮንትራቱን ሲያራዝሙለት ከቀጠለ እስከ ቀጣይ ዓመት ቀጣይ ሲዝን ላይ እኮ አርሴዝም ብሎ ሄዶ ቪኒን በቃ በ40 ሚሊዮን የፍርሚያ ምናምን ብሎት እኮ በነፃ ማስፈረም የሚችልበት ምናምን እድል ያገኛል። አርሰናል ብቻ ሳይሆን ሌላ ክለቦችም ያገኛል። ማድሪድ ያው ይጣላል ማለት ነው፣ ባዶ እጁ ነው የሚቀሩ። ያን እንዳይሆን ዘንድሮ የግድ ወይ ቪኒሺየስን ኮንትራቱን ማራዘም አለበት ኦር ደግሞ መሸጥ አለበት። በቃ ይሄ 2 አማራጭ ነው ያለው። ያ ደግሞ አሁን በቅርቡ ሲሆን ደግሞ መና ይሆናል እና ይሄን ስካይ ስፖርት ዜና አርሶች ኢግኖር አድርጋችሁ ለፉ። ዝም ብሎ ጀስት
አንድ ዝም ብሎ ሰው እንዳወራው ምናምን አድርጋችሁ ለፉት ምንም እንትን እንዳትሉ። ለማንኛውም አሁንም ከትክክለኛ ሶርስ እንጠብቃለን፣ ምን እንደሚባል እንሰማለን። አርሴ እያስጨነቀው ነው ማድሪድን፣ ዋጋ ላይ ያዋድን ነው። አሁን 160 ክፈሉ ሊሉን እኮ ነው። ከአንድ ዓመት በታች የቀረውን ኮንትራት 160 ከፍላችሁ ሰዱት ምናምን ብለው ሊያላግጡ ነውና አርሴዎች እኛ አንሰማም እስከ 120 ምናምን ባለበት ልናገኘው እንችላለን። እና ቪኒ እንደዛ እንዳይሆን ማድሪዶች ሰግተው ነው አሁን የትም መሄድ ማንለቀው ምናምን እያሉ የሚያስወሩትና አርሴዎች ምንም እንዳታስቡ። ይቺን ፌክ ኒውስ ነች፣ ዝም ብላችሁ ለዋት። አርሴዎች ይመቻችሁ፣ እንጠብቃለን ምን እንደሚሆን። ይህን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ማድረስ ያለባችሁ ሰዎች ያደረሳችሁ፣ እንዲሁም እንደዚህ አይነት ሸርቶች አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁላችሁ። ወዩዬ ምንድን ነው ልጅ እያለሁ በህልሜንም ካርቶን ሙሉ ወለድ ምናምን ነበር የሚታየኝ። በቃ እንደዛ ነው ዘሴም ሽት ፍላጎትማ ጎርጊስም አለው። እኛም እኮ ያማልን ማስፈረም ፍላጎት አለን። ፍላጎት ነው ገብታች ፍላጎት ብቻ ምን ይደረግ ያለው ፍላጎት ነው። ካዝና ውስጥ ፍላጎት አሳያችሁ የለም ፍላጎት የምር ይሄና ምኖ ሲከራከርኝ የነበረ ሰው አለ። የምር መስሎት ይመጣል ሲባል የምር መስሎት ፕራንኩ አልቋል። ለማንኛውም የምታሰረሙትን ተጫዋች ንገሩ ነው በጊዜ እና ማስተባበያ ቪዲዮዋንም እየፖስታችኋል ዘግቧት ማስተባበያውን። መጀመሪያም አልፈለግነው ነበር እነሱ ተጫዋች ክለባችን እንዲመጣ አንፈልግም ነበር። ቢቀርም ችግር የለውም ምናምን ሌላ አምጥተን ኦዚልን አስፈርመናል ከማድሪድ ኦዴጋርድንም አስፈርመናል። አሁን ቪኒሺየስን አስፈርመናል። ኦዚልም ኦዴጋርድም ተባረው ነው ከማድሪድ ስለማይፈልጋቸው ነው አውጥቶ የጣላቸው። ሀብታም ሲጎርስ የሚያንጠባጥበውን ከስር እሱን እየበላ በጣም ያ ሰውዬ ባለጸጋው ሰውዬ በጣም ያጎረሰኝ ጉርሻ ምናምን ብለህ ልትሰክሰኝ አትሞክር። ያ ስለ ደጋፊ ደስ ብሎሽ ነበር። እኔ ልታበሽቂ ደስ ብሎ መረጃዎች እንደሚወጡ እንዳሉት መረጃ ከሆነ ቪኒሲየስ ጁኒየር ማድሪድ እንደሚቆይ ነው ያሳዩ ያሉት ማለት ነው። እኔ ልታበሽቂ ወይኔ ደስ ብሎ ነበር። ግልጽ ነበር። አንተ ቪኒሲየስ የሚያን ተጫዋች እግዚአብሔር ከማድሪድ ኬሪየሩን ጠቅላላ የሚጨርሰው እዛ ነው። በቃ እንዳለ እንትኑ እንዴ አንተ ይሶዬ እኮ አይመጣውም እኮ ለይሶዬ የምትከፍለው ገንዘብስ አንተ ለይሶዬ ኧረ አይመጣውም ነው ወይ ግን የምር ወሬው ስለተናፈሰ ራስ ደስ ብሏቸዋል። ኧረ ደስ ይላል የምር ግን 7 ቁጥር ልትሰጡት ነበር። ምን ቻማችሁ? ለማንኛውም ሰው ቀልደኛ ሆኗል። ቪኒ አይመጣም የሚል ዜና ወጥቷል ማለት ነው። እና አንዱ ምን ቢል ጥሩ ነው አርሰናል ቪኒ ያለ መምጣቱን ተከትሎ ፊቱን ወደ ኪሊያን ምባፔ ሰበር ዜና ቪኒ ጁኒየር በማድሪድ እንደሚቆይና እዛው ኮንትራቱን እንደሚያራዝም ስካይ ስፖርት አሁን ይዞት በወጣው ዘገባ አስታውቋል ማለት ነው። አሁንም ቢሆን ቪኒ ጁኒየር ሪያል ማድሪድ ውሉን የማያራዝም ከሆነ አርሰናሎች እንዲፈጠን እየጠበቅነው መሆናችንን ሁላችሁም ማወቅ አለባችሁ። አንዳንድ ሰዎች እየመጣችሁ እየተደሰታችሁ እያየሁኝ ነው። እኛ ያልነው ቪኒ ጁኒየር በማድሪድ የማያራዝም ከሆነ ኮንትራቱን እናስፈርመዋለን፣ አትጠራጠሩ፣ የብር ችግር የለብንም ነው ያለው። ስለዚህ አሁንም ቪኒ ጁኒየር የማያራዝም ከሆነ ኮንትራቱን እኛ አርሰናሎች አለን ለማለት ነው። ይመቻችሁ ጋይስ። የሪያል ማድሪዱ ተጫዋች ቪኒሺየስ ጁኒየርን በተመለከተ ስካይ ስፖርት አዲስ መረጃ አስነብቧል። ሪያል ማድሪዶች ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ቪኒሺየስ ጁኒየር በክለቡ የሚያቆየውን ውል እንደሚፈርምም ሙሉ እምነት አላቸው የሚል መረጃን ስካይ ስፖርት አስነብቧል። ሰሞኑን እጅግ መነጋገሪያ ከሆኑ ጉዳዮች መካከል አንደኛው የቪኒሺየስ ጁኒየር ኮንትራት ጉዳይ ነው። ተጫዋቹ በሪያል ማድሪድ ቤት የሚያቆየውን ውል የማይፈርም ከሆነና ሪያል ማድሪዶች ደግሞ ተጫዋቹን ለመሸጥ ዝግጁ ከሆኑ አርሰናልን ጨምሮ በርካታ ክለቦች ተጫዋቹን የግላቸው ለማድረግ ፍላጎት እንዳላቸው መዘገቡ የሚታወስ ነው። ታዲያ ስካይ ስፖርት ዛሬ ባስነበበው መረጃ ሪያል ማድሪዶች በምንም አይነት መንገድ ቪኒሺየስ ጁኒየርን የማጣት ፍላጎት የላቸውም፣ ውሉንም ጭምር እንደሚያራዝም እምነት አላቸው የሚል መረጃ ወጥቷል። ቪኒሺየስ ጁኒየር በክለቡ ያለው ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የቀረው። ታዲያ በዚህ ሰዓት ላይ ውሉን የማያራዝም ከሆነ በቀጣይ በነፃ መልቀቁ የማይቀር ነው። ይሁንና ግን በዚህ ሳምንት የሪያል ማድሪድ የስራ ኃላፊዎች ከቪኒሺየስ ጁኒየር ካምፕ ጋር ድርድር መጀመራቸውን
የተመለከተ መረጃ ስካይ ስፖርት አያይዞ ጽፏል። በተለይ አይቮሪ ኮስታዊው ተጫዋች ያን ዲዮማንዴ ወደ ሪያል ማድሪድ ለማምራት በአሁኑ ሰዓት በአርቢ ላይፕዚግ እና በማድሪድ መካከል ድርድሮች እየተከናወኑ ይገኛሉ። የዚህ ተጫዋች መምጣት ከቪኒሺየስ ጁኒየር ጋር የሚያገናኙት አሉ። ስካይ ስፖርት ባስነበበው መረጃ መሰረት ከሆነ ግን ያን ዲዮማንዴ ለሪያል ማድሪድ ቢፈርምም እንኳን ክለቡ ቪኒሺየስ ጁኒየርን የማቆየት ፍላጎት እንዳለው በመረጃው ላይ ተገልጿል። እንደውም የስካይ ስፖርቱ ተንታኝ ሊያም ቶማስ በዚህ ጉዳይ ላይ ሀሳቡን ሲሰጥ ቪኒሺየስ ጁኒየር ደሞዙን ለማስጨመር የተከተለው የድርድር ስልት ነው በሚል ይህንን መረጃ አጠናክሮታል። ቪኒሺየስ ጁኒየር በየትኛውም ማህበራዊ ሚዲያ ላይ ክለቡን ለመልቀቅ ፍላጎት አለኝ የሚል ተጨባጭ መረጃ አልለቀቀም። ይህንን ተከትሎ ስካይ ስፖርቶች ቪኒሺየስ ጁኒየር በክለቡ ላይ የመቆየቱ ነገር የማይቀር ነው የሚል መረጃን አስነብቧል። ስለዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ስማኝ ጎብዬ፣ እዚህ ጋር በጥልቀት ማውራት ያለብን ሰው ያለ ይመስለኛል። በሪያል ማድሪድ ቤት ለረጅም ጊዜ መቆየት እፈልጋለሁ ይላል ቪኒሺየስ ጁኒየር። በትናንትናው ጨዋታ ከ6 ጎል ላይ 4ቱ የጎል አስተዋጽኦ የዚህ መሸጦ ባሪያ ነው፣ ያራዳ ልጅ ማለት ነው። ልሰማ አልችልም ብሏል። ታምር ነበር። ተጫዋቾቹን መከራቸውን ሲያበላ አሁን እኔ ማዝነው ለደጋፊዎቹ ይህንን ባዩበት አሁን ሌላ ኳስ እንዴት ነው የሚታይላቸው ነው ያራዳ ልጅ ምን ጤናውን የሳተ ነበረ ትናንትና ነው ምን ብሶብት ነበር። በቃ አሲስቲ በቃ ሲያቀብል እንደ ጉድ ነው ሲያጎርሳቸው የነበረው ነው ምን ያራዳ ልጅ። በነገራችን ላይ በዚህ አጋጣሚ ወየልል የምፈልገው አንድ ነገር እኛም እያጎረስነን ያለ ነው። የቴሌግራም ቻናላችን የቆመ እንዳይመስል ጉብዬ፣ እዚህ ጋር የተጻፈው አንተ ነው፣ ባዮ ላይ ያለውም ሊንክ እንደዚሁ አንተ ነው። ቀጥ ብለህ ገብተህ ታምራቶችን ማየት ትችላለህ ማለት ነው። ታምራት ገለታ የሆኑ ጨዋታዎች አሉልህ ውስጥ ሼር ኮፕ ሊንክ በደንብ እያደረጋችሁት ይሄ የተጻፈው አንተ ነው፣ ባዮ ላይ ያለውም ሊንክ አንተ ነው እየገባችሁ። ቪኒሺየስ ጁኒየር ግን ጤናውን ስቷል። ማድሪድ የመጨረሻ የሚለውን ላንተ ከዚህ በላይ አልሰጥህም፣ ይሄ የመጨረሻ የደሞዝ ማሻሻያ ነው ብሎ ማድሪድ የመጨረሻውን ማሻሻያ ፕሮፖዛል አቅርቦ ወደ ቪኒሺየስ ጁኒየር ወኪል ልኳል። እንግዲህ በዚህ ሳምንት ዛሬ፣ ነገ፣ ከነገ ወዲያ ከወኪሎቹ ጋር ማድሪድ ውይይት ያደርጋል። ተስማምቶ የሚቀጥል ከሆነ በቀረበለት ገንዘብ ይቀጥላል። አልስማማም ካለ ደግሞ ማድሪድ ለመሸጥ እንደሚገደር ታውቋል። ማድሪድ በነፃ በአመቱ መጨረሻ ተጫዋቹን ማጣት አይፈልግም። ቀጣይ ዓመት ማድሪድ የያዘው አቋም ምንድን ነው? አሁን ያቀረብኩለትን ገንዘብ ባቀረብኩለት ገንዘብ እንዲያራዝም፣ ካላራዘመ ግን በፍጥነት እንዲሸጥልኝ የሚል ግልጽ የሆነ ውሳኔ ወስኗል የሚሉ መረጃዎች እየወጡ ነው ያሉት። ሌሎቹ መረጃዎች ደግሞ እንደሚያሳዩት ከሆነ አዎ ልክ ነው፣ ይሄ ነገር ትክክለኛ ሐሳብ ነው። ማድሪድ የመጨረሻ የሚለውን ፕሮፖዛል አቅርቦለታል። ምክንያቱም ጊዜ የለውም ማድሪድ